ታውቃላችሁ? ይሄ መጠጥ ቤት ላይ አጣጪ የምትባል ሴት አለች። ማታስተናግድ ብቻ አጣጪ እንደዚህ እየነካካ ስሙማ። አረብ ሀገር የምትኖሩ እህቶቼ አንድ ጥያቄ ልጠይቃችሁ። ኢትዮጵያ ላይ ፍቅረኛ አላችሁ? በሚዲያ የተዋወቃችሁት ሊሆን ይችላል፣ ወይ ደግሞ ስደት ከመውጣታችሁ በፊት የተዋወቃችሁ ሰው ሊሆን ይችላል። አላችሁ? ምን ያህል ታምኑታላችሁ? ምን ያህል እናንተን ይጠብቃችኋል? እናንተ 3 አመት ይሁን 4 አመት ብቻ ስደት ላይ ቆይታችሁ ሊሆን ይችላል እና ያ ሰው ምንም አይነት ነገር ማለት ምንም አይነት ነገር ንክኪ አይኖረውም ብላችሁ ነው የምታስቡት? ከሌላ ሴት ጋር እኔን ይጠብቀኛል ብላችሁ ነው የምታስቡት? እንዳይመስላችሁ። ኢትዮጵያ ላይ ብትሄዱ ብዙ ጉድ ነው የምታዩት። ብዙ ነገር ታያላችሁ ኢትዮጵያ ውስጥ። ለገና ኢትዮጵያ የሄድኩኝ ሰዓት ማለት ነው እኔ ጓደኛዬ ባል ምናምን ሆነን የሆነ መዝናኛ ቦታ ሄደን ነበር እና አንዳንድ ወንዶች ቀለበት እጃቸው ላይ ኖሮ እንኳን እንዴት እንደሚያረጋቸው ይሄ መጠጥ ቤት ላይ አጣጪ የምትባል ሴት አለች። ማታስተናግድ ብቻ አጣጪ እንደዚህ እየነካካች ምናምን በቃ ላይ በላይ ቢራ የምታዝ ሰክራ እንኳን ቢሆን ለምን አደፋውም ይመጣላታል ለዛች አጣጪ ለምትባለው ሴት ማለት ነው። እና እንግዲህ ባለ ትዳር ወንድ ሆኖ ካጣጪ ሴት ጋር ቁጭ ብሎ እንዴት እንደሚሆን ስታዩ ህይወታችሁ ላይ በጣም ትሰጋላችሁ። ማለት ወደፊት እኔስ ምን አይነት ባል ይሁን የሚገጥመኝ፣ ምን አይነት ፍቅረኛ ይሁን የሚገጥመኝ ብላችሁ ታስባላችሁ። ምክንያቱም እያንዳንዱ ነገር እናንተ ላይም ባይደርስ የደረሰበት ሰው ስታዩ ወደፊት እኔስ ብላችሁ ጥያቄ ትጠይቃላችሁ አይደለ? በእርግጥ ሁሉም ወንድ አንድ አይደለም፣ ሁሉም ወንድ እንደዛ ያደርጋል ማለት አይደለም። ግን ምን ያህል ጥንቃቄ አለው ያ ወንድ ከዛች ሴት ጋር እንግዲህ አብረው ጠጥተው ምን ብለው እንደዚህ እየተሻሸችው ወንዱ እጁ ላይ ቀለበት አለ። እንግዲህ ባለትዳር ነው፣ እጅ ላይ ቀለበት አለ ማለት ባለትዳር ነው። ይሄ ሰው በትዳር ያለ ሰው ነው እና ሴቷም እዛ ጋር ስራዋ ነው ማለት ተቀጥራ ነው የምትሰራው። እሱ ነው ራሱን መቆጣጠር ያለበት፣ ራሱን መግዛት ያለበት ያ ወንድ ነው። ግን አንዳንድ ጊዜ ደግሞ ሴቶች እንደዛ አይነት ስራ ከመስራት እንደው ብርጭቆ አጣቢ መሆን አይሻልም ወይ? ኢትዮጵያ ሄደሽ ፍቅረኛሽን ስታገኚው ምንም አይነት ምርመራ ሳታረጊ ከሱ ጋር ምንም አይነት ነገር አይኑርሽ። መጀመሪያ ኢትዮጵያ እንደሄድሽ የመጀመሪያ እቅድሽ ኤችአይቪ መመርመር ይሁን። ገብቶሻል አይደለ? ኤችአይቪ ተመርምራችሁ ነው የሆነ ነገር ማድረግ ያለባችሁ። እንደው ኤችአይቪ መመርመራችሁን አትርሱ። አንድ ነገር ልንገራችሁ፣ ገጠር ላይ አባት ልጁን ሲድር ኤችአይቪ ያስመረምረዋል። በቃ ኤችአይቪ የገጠር ሙሽሮች የኤችአይቪ ቀን ቀጠሮ አላቸው። የኤችአይቪ የምርመራ ቀን ይባላል። የሱ ሚዜም የሷ ሚዜ ይዟቸው ምርመራ ቦታ ይወስዳሉ። ገጠር ላይ ታውቃላችሁ፣ ቅርብ ጤና ጣቢያ የለማ። የ5 ሰዓት መንገድ ይሆናል፣ የ6 ሰዓት መንገድ ይሆናል። ተጉዘው ኤችአይቪ ተመርምረው ከዛ በኋላ ነው የሚጋቡት። አዲስ አበባ ላይ ግን አሁን ላይ ኤችአይቪም ራሱ እስኪ እውነት ስንቶቻችንን ፍቅረኛ በያዝን ሰዓት ኤችአይቪ ተመርምረን ወደ ገደለው የገባ ነው? የለም። እውነት ከስንት አንዱ ነው ሊኖር የሚችለው እንጂ ጤና አሳስቦት ይሄ የሆነ ወንድ ስታቂ እኮ እንደዚህ ስላወራሹ ወይ እንደዚህ ስታዩ ቆንጆ ስለሆነ ወይ አለባበሱ ስላማረ ምናምን አይደለም እኮ በሽታ የለበትም ልትያቺም እንደዚህም ስላየሹ በሽታ አለበት ልትያቺም ማረጋገጥ የምትችይው በምርመራ ነው። በቃ እውነት አዲስ አበባ ላይ በተለይ አሁን ኤችአይቪ በጣም ትኩረት እየተሰጠው አይደለም። ኩላሊትም ቢሆን የራሱ የሆነ መዳኛ መንገድ አለው። ካንሰርም ቢሆን 4ኛ ደረጃ 5ኛ ደረጃ የሚባለው አለ። እዛ ደረጃ ካልደረሰ የመዳን ቻንስ አለው። ኤችአይቪ ግን ከያዘሽ እድሜ ልክሽን መድኃኒት እየቃምሽ ነው የምትኖሪው። እንደገና ደግሞ የሚተላለፍ በሽታ ነው። በጥንቃቄ ካልወለድሽ በስተቀር ወደ ልጅሽ ይተላለፋል። በዛ ላይ ጡት ማጥባታችን የመን ህግ አክብሮ የሚኖር አለ በአሁኑ ሰዓት የለም። እና በተለይ ከአረብ ሀገር ወደ ኢትዮጵያ ስትመለሱ ፍቅረኛችሁን ባስቀመጣችሁበት ቦታ ላታገኙ ትችላላችሁ። ፍቅረኛዬ አልተነካካም ብላችሁ ማሰብ የለባችሁ። በደንብ ነው የሚነካካው። በተለይ መዝናኛ ቦታ ስትሄዱ ያለው ድርጊት በጣም ነው የሚቀፋው። የምሬን ነው። ስደት ላይ ያላችሁ እህቶቼ በብዙ ነገር ትሸወዳላችሁ። ሚዲያ ላይ የምንሰማው ነገር አለ፣ ብር እስከ መበላት ድረስ። ምናልባት ፍቅረኛሽ ልታግዢው ሊያግዝሽ ይችል ይሆናል። ግን ደግሞ በአካል ሄደሽ ስታዩ ትክክለኛ ባልሽ ሲሆን፣ ትክክለኛ ፍቅረኛ ሲሆን፣ የተረጋገጠ ሲሆን ነው እንጂ መረዳዳት ዝም ብለሽ በሚዲያ ስላወቅሹ ብር አንስተሽ ለሱ መስጠት፣ በሱ ስም ቤት መግዛት፣ በሱ ስም ኖ የኔ ማር ሂጂና አገር ቤት ሄደሽ ፍቅረኛሽን አይተሽ ህጋዊ ባልሽ ሲሆን ትረዳጃለሽ። አትረዳዱ ማለት አይቻልም። አሁን ላይ ሁሉም ይረዳዳል። አሁን ላይ ሁሉም ይረዳዳል። ምክንያቱም ህይወት ለአንድ ሰው ብቻ አይሆንም። ሁሉም ይረዳዳል።
ለምን ተረዳዳችሁ አይደለም፣ ግን እርግጠኛ በሆነ ነገር ተረዳዱ። አመሰግናለሁ።